እግዚአብሔር ለአብርሃም እንደዚህ ያለው በፊቴ ኃጢአታቸው ወጥቷል አለውና ምን እንዳደረጋላችሁ በርግጥ በእኔ ፊት እንደወጣው እንደሆነ በመካከላቸው ሄጄ እመለከተዋለሁ አለው። ተቃል እኔ ፊት ወጥቷል በጣም ኃጢአታቸው የሰዶም ኃጢአት እኔ ፊት መጥቷል አለው። በርግጥ እኔ ጋር እንደደረሰው ነው ብዬ ሄጄ አያለሁ ብሎ ገቡ ይላል አይደል? ወደ ሰዶም አንዱ ከአብርሃም ጋር እያወራ ሁለቱ ገቡ። የእግዚአብሔር መላእክት ይላቸዋል ቴዎፌል ላይ ነው። የእግዚአብሔር መላእክት ገቡ። ሲገቡ ወደ ሰዶም እግዚአብሔር ወደ ሰዶም ሲገባ ሎጥ በከተማይቱ በር ላይ ቁጭ ብሏል ይላል። ውስጥ ደጅ ቁጭ ሎጥ ምን ታደርጋለህ? የት ልቀመጣለሁ? ምድሪቱ በሙሉ በእርኩሰት በአመፅ የተሞላች ናት። የት እቀመጣለሁ አለ። የከተማ ደጅ ላይ ቁጭ ብሏል። ታውቃለህ? ይህንም ያክል የተከበረ ሰው እግዚአብሔር የባረከው ሰው በብዙ ከብት በብዙ ሀብት የተሞላ ሰውዬ ከኃጢአታቸው ጋር እንዴት እተባበራለሁ አሉ። ከተማው ብዙ መሬት አለው፣ በጣም ስፔስ አለው፣ ለእኔ ግን የለውም። ሲስተሙ ለእኔ አይሆንም። በጣም ኃጢአት አመፅ ፐርሶኒፋይ ሆኖ ኃጢአት ስጋ ለብሶ የሚራመድበት ከተማ ነው። ለብዙ ሰው ቦታ አለው፣ ለክርስቲያን የለው። እኔ አንተን የአብርሃም አምላክ ብዬ የተከተልኩን አንተ ነው እማመልክ እኮ አንተን ነው። በእነሱ ስርዓት፣ በእነሱ አመፅ፣ በእነሱ ኃጢአት፣ በእነሱ መንገድ እኔ ሊሄድ አልችልም። አንተን አውቄሃለሁ አብርሃም ጋር አንተን ነው ማመልክህ። እንደምትፈልገው ሆኜ ነው የምኖረው ለአንተ። ስለዚህ ከተማው ለእኔ አይሆንም። መርጬ ነው የመጣሁት። እየተሰቃየሁ ነው። ደጅ ቁጭ ብሏል። እግዚአብሔር እንደዚህ ያለው ሎጥ እንሂድና ግባ አለው። የት አለው? ወደ አንተ ከተማ እንግባ አለው። አብረው ወረዱ። በጣም ይገርማችኋል። በሰው አይነት ነው አይደል የመጣው። ከሎጥም ጋር እያወራ የከተማው ሰዎችም አዩት ይላል። ገቡና ሎጥ ቤት ገብቶ ቁጭ ሲሉ የከተማው ሰው መጽሐፍ እንደዚህ ነው። ወጣቶችም ሽማግሌዎቹም ጭምር ያለ መጡ ይላል። የሎጥን ቤት በር ሊገነጡ ይደበድቡ ጀመር። ሎጥ ወጣ ይልና በሩን ከኋላው ዘጋው ይላል። እንዳይገቡ ዘጋው። ምንድነው ሲላቸው በቤት ያሉትን ሰዎች አውጣ፣ ከነርሱ ጋር ደግሞ አመፅን ማድረግ እንፈልጋለን ሲሉ እባካችሁ ብሎ ለመናቸውና ቀጥሎ እንደዚህ ያለ ወንድ የማያውቁ ሴቶች ልጆች አሉኝ፣ እነሱን ልስጣችሁና የወደዳችሁትን አድርጉ፣ እነዚህ እንግዶቼ ናቸው፣ እንደው እባካችሁ እንደዚህ ያሉት። ይሄ አሉ እርስ በርስ ምጽአተኛ ሆኖ መጥቶ በእኛ ላይ ሊፈርድ ነው እንዴ አሉና ገፈታትረውት በሩን ሊገነጥሉ ሲሉ ይላል በውስጥ የነበሩት ሁለቱ መላእክት ይላል ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉት ይላል። ከዛስ በሩን ፈልገው እንዳያገኙ አሳወሯቸው ይላል። በሰላም አንተ ፊት ለፊት የምታየው በር ሲጠፋ፣ ሰው ግን ለኃጢአት ያለው ሲሪየስነስ አይኑ ተይዞ አያቆምም። እንደዚህ ያሉት ሎጥን ከተማይቱን ልናጠፋት ነው የመጣ ነው አለው። ሴት ልጆቹን አያቸው። ሚስቱና ሴት ልጆቹ አሉ አያቸው። ሌላ ዘመድ አለ እንዲህ አለው። የልጆቼ ያላገቧቸው እጮኞች አሏቸው። በል ሰብስባቸው አለው። ቶሎ ሰብስበህ ይዘውጣ። ኦሬዲ ታውረውልሃል፣ ይዘውጣ። አንተ እንደወጣ ከተማው ይጠፋናል። መጽሐፍ እንደዚህ ይላል። ልጆቹንና የልጆቹን እጮኞች ይዞ እሱና ሚስቱ ሆነው ጉዞ ጀመሩ። ከዛ ሎጥ ትንሽ አይ ቲንክ እድሜው ትንሽ ሄድ ብሏል። እንደዚህ ያለው ወደ ተራራ ውጣና ሽሽ ነው ያለው። ተራራ መውጣት አልችልም እኔ ተራራ እየወጣው እያለ ትደርስብኛለህ፣ እያጠፋው እያለ እሳቱ እኔንም ያገኘኛል። ወደ ዞአር ልሂድ አለ። ሌላ ከተማ ሲል መጽሐፍ እንደዚህ ይላል። አንተ ከዚህ ከተማ ሳትወጣ ምንም ማድረግ አልችልም አለ። በጣም ይገርመኛል። አንተ እዚህ ያለ ምንም ላደርግ አልችልም። ውጣ፣ ችግር የለውም እጠብቅሃለሁ፣ ሂድ። ክብር ለእግዚአብሔር ይሁን። ቁጥር 7 ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ። ቃሎቹ ትንሽ ጠንከራ ይሉ እየተሳቀቀ የምትለው ቃል ትንሽ ከባድ ይችላል። እንደው ዝም ብሎ ኖረ ቢሆን ኖሮ ጥሩ ነበር። እየተሳቀቀ ማለት ያዋርዱሃል ማለት። አንተ በጽድቅ ስትኖር እነሱ በአመፅ ሲኖሩ፣ እነሱ ጽድቅ እየሰሩ አንተ ኃጢአት እየሰራ ነው የሚመስለው። ያሳቅቁሃል። በጽድቅ መኖርን ያቃልሉብሃል። ጴጥሮስ ለምንድን ነው ይሄንን የምትነግረን ሲሉት የሐሰተኛ መምህራኑ ይሄንን ነው እያደረጉ ያሉት። በእግዚአብሔር መንግስት ሰው ለጽድቅ ጨክኖ ሲኖረው ይሳቀቃል። ሊያሳቅቁት ይሞክራል። ምንድን ነው ክርር አድርገህ ጽድቅ የምትለው ይሉታል። እየተሳቀቀ ከአመፃቸው ጋር አልስማማም፣ ከኃጢአታቸው ጋር አልስማማም ብሎ ጻድቅ ነፍሱን አስጨንቁ። ነፍስን ማስጨነቅ ነው ማለት ነው። ነፍስን አለማስጨነቅ ነው ማለት። ማስጨነቅ ማለት እኮ ነፍስ ፍላጎት አላት መከልከል ማለት እኮ ነው። ታይ ነፍስ ውስጡና አስጨነቀኝ ተጨነቂ። ሎጥ አንዴ ምን ከተማ ደጅ ያስቀመጠ ሲስተም ውስጥ አንዴ ግባና በቃ እግዚአብሔር መቼ እንደሚመጣ ምን ይታወቃል። አሁን የምትችለውን አድርግና ቶሎ ተሯሯጥና እንመርዝ ነው። ነፍስን ማስጨነቅ መከልከል እምቢ ማለት። ለምንድን ነው እንደዚህ የምናደርገው? የእግዚአብሔር ጊዜ አለ። እግዚአብሔር ጻድቅ ነው። ሚስ እንዳታረጓት ይችል። እግዚአብሔር ጻድቅ ነው። God is righteous። ጻድቅ ነው። በፍጹም ለድርድር የማይቀርብ ባህሪው እግዚአብሔር ጽድቁ ነው። ለድርድር አይቀርብም። እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። ኃጢአተኛውንማ እግዚአብሔር ማዳን ነው የሚፈልገው። እግዚአብሔር የሚቀጣው ኃጢአትን ነው። ኃጢአተኛው እምቢ ካለ ነው እግዚአብሔር ደርበው የሚቀጣው እንጂ ኃጢአተኛውንማ ና አምልጥ ናውጣ
ነው የሚለው። ኃጢአቱን ልቅጣው አንተ አምልጠው ነው የሚለው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። የእግዚአብሔር ልብ የእግዚአብሔር ኢንቴንሽን ምንም ነገር ካረገ ኃጢአተኛን ለማዳን ነው ትግሉ፣ ሰውየውን ለማላቀቅ ነው። ሰው ግን አንዳንዴ ልከኛ ነው፣ እንደ ሰዶም ሰዎች። እነዚህን እንግዶች ምንም ልታደርጓቸው አትችሉ ሲል አሳውሯቸው፣ ከዛስ እምቢ ብለው አልፈው ልከኝነታቸው እንጂ እግዚአብሔርማ ኃጢአተኛውን ማዳን ነው ፍላጎቱ። የእግዚአብሔር ናፍቆት የኃጢአተኛ መዳን መትረፍ ነው። ኃጢአትን ግን እግዚአብሔር መቼም ታግሶ አያውቅም። ከቅድስናው ጋር አብሮ አይሄድም። እግዚአብሔርን በጣም ዋጋ ያስከፈለው ነገር ኃጢአት ነው። በጣም ነው ዋጋ ያስከፈለው እግዚአብሔርን ኃጢአት በጣም ነው ዋጋ ያስከፈለው። የሰራሁት እኔ ነኝ። የበደለው እኮ ሰው ነው። እግዚአብሔር ዋጋ ከፈለ። የበደለውን ሰውዬ ከስራው ሊያላቅቀው በጣም ዋጋ ረጅም ማይል እግዚአብሔር መጣ። ኃጢአትን እየቀጣ ሰውየውን እየነጠቀ ሰውየው ተመልሶ ይዝበታል እያላቀቀ። በኃጢአተኛ በአመፅ ስራቸው ሳይጠላለፍ ጻድቅ ነፍሱን አስጨንቆ በመካከላቸው የኖረውን ሎጥን ካዳነ። እያሳቀቁት የተቀመጠውን ሰውዬ እግዚአብሔር መጥቶ አዳነ። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንደገና ይገለጣል። ሚስ እንዳታረጓት። ክርስቲያን የመጽናት አቅሙ ምንድነው? የክርስቶስ ኢየሱስ መገለጥ። የሶዶም ሰዎችን እንዴት አድርጎ እንደቀጣ ምንድነው የሚለው? ቁጥር 9 ላይ እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ካለ በኋላ አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ማን ነው የሚያውቀው? እግዚአብሔር። ሎጥ አይደለም፣ እግዚአብሔር ነው የሚያውቀው። እስከ ፍርድ ቀን ድረስ እየቀጣ ያቆያቸዋል። በፍጹም አይተውም። አንድ ቀን አለ የፍርድ ቀን የሚባል፣ እስከዛ ቀን ነው እየቀጣ ያቆያቸዋል። ይሄንን ማን ነው የሚያውቀው? እግዚአብሔር ይሄንን ያውቃል። ቀጥሎስ እናንተ መወቁ ነው። ምን ጥያቄ ያለው? እግዚአብሔር ወደር የሌለው እጅግ ታላቅ ምህረት ያለው አምላክ ነው። ሁላችን የእግዚአብሔር ምህረት ውጤቶች ነን። የዳነው በምህረቱ ነው፣ እያለነው በምህረት ነው፣ የምንኖረው በእግዚአብሔር ምህረት ነው። እግዚአብሔር ያቀረበውን መንገድ ግን ሰው እምቢ ካለ እግዚአብሔር ምን ያርግ? በቃ የመጨረሻ ይሄ ነው፣ ኑ እባካችሁ ውጡ ሲል ሰው መውጣት አቃተኝ ሲል እግዚአብሔር መጥቶ ና እንውጣ አለ። አሁን ሰዶምና ገሞራ በአካል በመካከላቸው ተገልጦ ወንጌል ሰብኳቸው አይደለም። ተመለሱ የሚል ስብከት የሰበካቸው በሎጥ ኑሮ ነው፣ በሎጥ ህይወት ነው። ሎጥ ባለመስማማት ነው የሰበካቸው። በጽድቅ ኑሮ ነው የሰበካቸው። ከነሱ ጋር ህብረት ባለማድረግ ነው የሰበካቸው። እግዚአብሔር የሰዶም ከተማ መልእክተኛው ሎጥ ነበር። ሎጥ እምቢ ብሎ እየቻለ እድሉ እያለው እሱንና ቤቱን ወንድ የማያውቁ 2 ሴት ልጆች ነበሩት ይላል። ከሲስተሙ ጋር ኢንጌጅ ያላረጉ ማለት ነው። ራሱንም ቤቱንም ነው ጠብቆ የኖረው። ኖ ይሄ ስብከት ነው ለነሱ። እግዚአብሔር አልነገረንም እንዳይሉ እግዚአብሔር በሎጥ በኩል እየነገራቸው ነው። የእግዚአብሔር ሰራኪው ሎጥ ነበር። በኖህ ዘመን የነበሩ ሰዎች እግዚአብሔር የት ጋር ነው የነገርከን ሲሉት መርከብ እየሰራ ነው። መርከብ መስራት ለካ ስብከት ነበር። ኃጢአተኛ ስራቸውን ኮነነ ይላል። ለካ እየተሰበከ ነው እየተደረገ። ለካ የሆነ ነገር እየሰሩ ነው የሚመስለው፣ ግን እየሰበኳቸው ነው። እነሱ የሚያደርጉትን አያደርጉም፣ ለብቻቸው ነው የሚኖሩት። ያለካ መልእክት ነው። ሰው የሚተረጉመው ፉሊሽነስ፣ ሞኝነት፣ የማይረባ ከዘመኑ ጋር የማይሄድ ሞደርን ያልሆነ ዝም ብሎ ባህላዊ አይነት ትንሽ ቀየር አትልም። ለካ ስብከት ነው። ዘፍጥረት ላይ የነበሩት ሰዎች ስለማይገባቸው የሆነ እግዚአብሔር አዲስ ኪዳን ላይ እንደገና ደግሞ የሚነግረን እነዛ ሰዎች የማይረዱ ነበሩ እያለ ነው እንደ መጽሐፍ አይደለም። ሰው ሁሌ እንደዛ አይነት ነው። የፈለገ ቴክኖሎጂ ብታሳየው ሰው ማንነት ነው። ይሄ ከደጅ ባለው አይደለም፣ ማንነቱ ነው ውስጥ ያለው ኦሪጂናል አይደንቲቲ። ዘንድሮም እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መስቀል ላይ በሰራው ስራ ከዚህ በላይ መስበኪያ መንገድ የለውም። አትሊስት በነ ሎጥና በነ ኖህ ዘመን የተደረገውን ነገር ሰምተን ድንግጥ ብለን ኃጢአተኛን ይቀጣል፣ ታዲያ ምን ይሻለኛል እንዳንል እግዚአብሔር የመጨረሻ መስበኪያ መጣ፣ የመጨረሻ መናገር ያመጣ። ሰውን ለአንዴና ለዘላለም ከኃጢአት ሊገላግለው በጣም ክሊር በሆነ መንገድ እግዚአብሔር መናገር ጀመረ። ድሮ ብለርድ እያረገ ነው ሰውየው። አልስማማም ከእናንተ ጋር እያለ የሚኖረው ኑሮ ስብከት ሆነ። ኖህ መርከብ እየሰራ ስብከት ሆነ። ኢየሱስ መጥቶ ቆሞ ነው ያወራው፣ በሰው ቋንቋ ነው ያወራው፣ ሰው መሀል ቁጭ ብሎ ነው ያወራው። ከእነሱ ጋር ባለመስማማት ብቻ አይደለም ኢየሱስ ወንጌል የሰበከው፣ ነግሯቸውም ጭምር ነው። አውርቶታል። የእግዚአብሔር መንግስት እያለ ሰብኳል። በእኔ ካላመናችሁ ብሎ ሰብኳል። ባናምንህስ የዘላለም ጥፋት አለ፣ ባንከተልስ የዘላለም ጥፋት አለ። ግልጽ ስብከት። ያስተማርከው አልገባንም ይሉት እርቃኑን መስቀል ላይ ሞቶ ሰበከ። እግዚአብሔር ለሰው ልጆች ሁሉ በልጁ ደም የተጻፈ መልእክት ላከ። በኢየሱስ ደም እግዚአብሔር ጻፈ። በሆነ ሰው በደም ተጻፈ፣ በልጁ ደም፣ በንጹህ ደም። በዚህ ደም ካልሆነ በቀር ማንም ሰው አይድንም አለ እግዚአብሔር። ግልጽ መልእክት እግዚአብሔር ላከ። ማንም ኃጢአት እያሰቃየው ያለ ሰው ካለ መዳኛ ተገኝቷል።